ሰላም እንዴት ናችሁ? ዛሬ እስቲ ይሄንን ስልክ አብረን እንስራው እና ስልኩ ሲመጣ ምንድነው ችግሩ? አይበራም ነበር። ሰምታይምስ ይበራል፣ ሰምታይምስ ደግሞ አይበራም፣ ወይ ደግሞ እንትን አይልም፣ ቁጥሮቹ አይነኩም ነበር አይደል? እስቲ አብረን እንመልከት። ደምተት ባትሪ ሳስገባ እሱ ይበራል ብሎ ነበር ባለቤቱ፣ ግን አሁን ስናስገባ አይበራም። ደግመን ደግሞ ቀይረን እንሞክር እንደምታዩት 2-3 እየሞከርኩት ነው፣ ምንም አይበራም ማለት። ስለዚህ ምን ሊሆን ይችላል ብላችሁ ታስባላችሁ? ባትሪ ችግር ነው? የቦርድ ችግር ነው? ምን ችግር ይሆናል ብለን እናስብ። ሞስት ፕሮባብሊ ስልኩ የመጀመሪያ ችግሩ ውሃ ውስጥ ገብቶ ነው የመጣው። ስለዚህ ባትሪም ሊሆን ይችላል። እስቲ ባትሪውን ቼክ እናርግ፣ ቮልቴጁን ቼክ እናርግ። ሁሌም ስልክን ከማለታችን በፊት ባትሪ ቮልቴጅ ቼክ እናደርጋለን። ቼክ እናርገው ስንት ቮልት እንዳለው ማለት ነው። እዚህ ባትሪው የያዘው ቮልት ምን ያክል ነው የሚለውን ባትሪው 4.07 ይዟል። ግን እዚህ ጋር አካባቢ ላይ የሆነች ጋግርት ነገር አለች የተጋገረችበት፣ እሷን እንፈቅፍቃት እስቲ። ፈቅፍቀን እንሞክረው ይበራል አይበራም የሚለውን አብረን ያቺ ነገር ሳነሳለት ወዲያው መብራት ጀመረ። ስለዚህ የባትሪ ችግር ቢሆን ኖሮ አያበራው ወይ ደግሞ ይጠፋል ማለት ነው። እዚህ አሁን ስነካው እንደምታዩት ስልኩ አይጠፋም። ባትሪ ቢሆን አሁን መጥፋት ነበረበት ስልኩ። ግን ምንም ቁጥር የሚባል ነገር አይነካም። ሁሉም ቁጥሮች አይሰሩም ከምን በስተቀር ከፓወር በተን በስተቀር ምንም ቁጥር አይሰራም ማለት ነው። ስለዚህ ይሄ ሞስት ፕሮባብሊ የምን ችግር ነው? ሙሉ ቁጥር የማይሰራ ከሆነ ስልኩ የሚዘባረቅ ከሆነ ምን ችግር ነው ብለናል ከዚህ በፊት? የፕሮሰሰር ችግር ነው ብለናል። ስለዚህ ይሄ ውሃ ውስጥ የገባ ውሃ ውስጥ ስለገባ እርጥበት ፕሮሰሰሩ አካባቢ ላይ አለ ማለት ነው። ስለዚህ የዚህ ችግር ነው እንደዚህ የሚያደርገው ማለት ነው። ስለዚህ ሙሉ ቁጥር አልሰራው ካላችሁ ሌላም ጊዜ ሌላም ስልክ ምንድነው የምንሞክረው ማለት ነው? ፕሮሰሰር ነው የምንሞክረው ማለት ነው። ስለዚህ እንፍታውና ቶሎ ፈጠን ላርገው ፈተን ፕሮሰሰሩን እንዴት አድርገን እንደምናሞቅ አሳያችሁ። ሁለት አይነት ፕሮሰሰር ማሞቂያ መንገድ አለ። አንደኛ ሺልድ ብረቱን አንስተን የምናሞቀው ነው። ሁለተኛ ደግሞ ሺልዱን ሳናነሳ ለማጽዳት እና ደግሞ ሊዶቹ ትንሽ ያዝ እንዲያረግልን የምናረገው ነው ማለት ነው። ስለዚህ ሺልዱ ምንድነው የሚለውን አብረን እንመለከታለን። ሺልድ ሁሌ ማንሳት አይጠበቅብን ሰም ኬዝ፣ ግን አንዳንዴ ደግሞ ማንሳት አለብን። በሲሆን ስክሪኑ ነጭ ሲሆን ሺልድ ማንሳት አለብን። ስለዚህ አሁን እንመልከት። ከፈታኑ በኋላ ምን እንትን እንለዋለን። የተጋገሩ ቦታዎች ካሉ ቻርጀር ቤቱ ንጹህ ካልሆነ እነሱን እናጸዳለን። ቲነር ስናስነካው ምክንያቱም ውስጥ የገባ ስልክ በመናጸዳበት ጊዜ በደንብ ካላጸዳ ነው በሙቀትና በእንትን እዚህ አካባቢ ላይ ምን ይሰጠናል ማለት ነው። ቻርጀር ቦታው ላይ ምናምን ኤርፎን ምልክት ያመጣል ማለት ነው። ኤርፎን ምልክት በሌላ ጊዜ እንዴት አድርገን እንደምናጠፋ አሳያችኋለሁ። ለአሁኑ ግን ይሄኛውን እንቀጥል ማለት ነው። ስለዚህ ቻርጀር ቤት መቆሸሽ የለበትም። ቻርጀር ቤት ከቆሸሸ ቻርጀር ቤት ንጹህ ካልሆነ ሾርት ይፈጥርና ስልኩ በባትሪ እንዳይነሳ ያደርጋል። ስለዚህ ቻርጀር ቤት ሁሌም ምን መሆን አለበት ማለት ነው? ንጹህ መሆን አለበት። ስለዚህ ቻርጀር ቤቱን እንደምታዩት ቆሻሻ ካለው አወጣለሁ፣ አጸዳዋለሁ ማለት ነው። ስለዚህ ቻርጀር ቤትም እንደዚህ ሊዘባርቅ ይችላል። አንዴ አልፎ እቃት የሌለበት ቦታ እየነካ ያስቸግረናል ማለት ነው። ስለዚህ ቻርጀር ቤት ሁሉ ጊዜ ምን መሆን አለበት ማለት ነው? ንጹህ መሆን አለበት። ፔስቴን አርጌ ብረቱን ሳላነሳ ነው ማንተን ምለው ሙቀት መስጠው። ብረቱን ሳላነሳ ከላይ እንዳለ ሙቀት ሰጠዋለሁ። ቁጥሩ እንደዚህ ሆኖ ከተነሳልኝ እሰየው ተገላገልኩ ማለት ነው። ካልተነሳ ግን ምን እናረጋለን? እንትን እንጠቀማለን ማለት ነው። ገባችሁ? ስለዚህ በዛ መንገድ በደንብ ፔስት እየሰጠን
እንትን እያልን እናጸደዋለን ማለት ነው። እናሞቀዋለን። ዙሪያውን ካሞቅነው በኋላ ከዛ በኋላ ምንድነው ብያቸዋለሁ ውስጡ ያለው የውሃ እርጥበት ስለሆነ እርጥበት ደግሞ ምን ይፈጥራል? ጋግርት ነገር ይፈጥራል። ያን ጋግርት ለማጥፋት ነው። ስለዚህ ለማጽዳት ነው ማለት ነው ሞስት ፕሮባብሊ። ስለዚህ ሳንከፍት በዚህ መልኩ ማጽዳት እንችላለን። ተመልከቱ። በደንብ ከሞቀ በኋላ ፕሮሰሰሩ አካባቢ ላይ በደንብ ካሞቅን በኋላ ሙቀቱ እንዳለ ምን እንከትበታለን? ውስጡ ላይ በዚህ ቀዳዳ በኩል በቀዳዳው በኩል ቲነር እንከትበታለን። ከዛ ተከተካ እንደምታዩት ማለት ነው። አይችታ ስለዚህ ተንተክተኩ ይቀዝቅዝ። ሌላ ቦታዎችን እናጸዳዳለን ማለት ነው። ሁሉንም ቦታዎች እናጸዳዳና እንሞክረዋለን። ስለዚህ ቦታዎቹን እንክተታቸው ሌሎች ነገሮች እንዳይበጠሱብኝ መጀመሪያ ማይኩን ነው ማስገባት ያለብን። ብዙ መታገል አይጠበቅብንም እነዚህ ስልኮች። ስለዚህ ማይኩን እናስገባለን። ማይኩን አስተካክለን ካስገባን በኋላ አብርተን ቼክ እናደርገዋለን ማለት ነው። ስለዚህ አሁን ውሃ ከገባ ዲቴል ምንገባበት አለ። ግን ቶሎ የመጣ ስልክ ከሆነ ግን ውሃ ውስጥ ያልቆየ ስልክ ከሆነ በዚህ መልኩ ብዙ እንትን ሳንል አጸዳርተን ብቻ ፈንክሽናል እንዲሆን እናደርገዋለን ማለት ነው። በምን ብቻ ሰርቪስ በማድረግ ብቻ ማለት ነው። ስለዚህ አሁን የሚገቡትን ላስገባና ባትሪውን ከተን ቼክ እናድርግ። እንደምትመለከቱት አሁን በርቷል ስልኩ። መብራቱ ብቻ አይደለም ምንድን ነበር ቅድም እምቢ ያለን ይበራ ነበር። ግን ቁጥሮቹ ምንም ቁጥር ከፓወር በተን ውጪ ያሉት ቁጥሮች ሙሉ ለሙሉ አይሰሩም ነበር። እንደምታዩት አሁን ሜኑ ይሰራል፣ ወደ ግራ ወደ ቀኝ ይሰራል፣ ባኩም ይሰራል። ሁሉ ነገሩ እንደምታዩት ይሰራል ማለት ነው። ስለዚህ ምንድነው ችግር የነበረው ማለት ነው? ፕሮሰሰር አካባቢ ላይ ቆሻሻ ነበር ማለት ነው። ስለዚህ በዚህ መልኩ አዝርተነዋል። ስክሪኑ ነጭ ከሆነስ ስክሪን ነጭ በሚሆንበት ጊዜ ግን ግዴታ የቦርዱ ላይ ያለው ሺልድ አንስተን ነው ፕሮሰሰር በደንብ ኢላስቲክ ባህሪው እስኪመጣ ድረስ የምናሞቀው ማለት ነው። ገባችኋል? ግን አሁን እነዚህ እንትን ነው ውሃ ነው። ውሃ ደግሞ መጽዳትና ትንሽ ሙቀት ነው የሚፈልገው። ስልኩ ፈንክሽናል ነበር መጀመሪያ ማለት ነው። ገባችኋል? ስለዚህ በዚህ መልኩ አጽድተን መልሰን ወደ ነበረበት ቦታ መመለስ እንችላለን ማለት ነው። ግዴታ ሺልዱን አንስተን ፕሮሰሰሩን ማሞቅ አይጠበቅብንም በእንደዚህ አይነት ሁኔታ ማለት ነው። ግን ካልመጣስ ግን እንደዚህ አቋሙቀ ነው አጥበ ነው ካልመጣ ምን እናደርጋለን ማለት ሺልዱን አንስተን ፕሮሰሰሩን ለብቻው እናሞቃለን ማለት ነው። ስለዚህ መጀመሪያ በዚህ እንሞክራለን። ካልመጣ ካለም በኋላ ደግሞ በምን እንሞክራለን ማለት ነው? ፕሮሰሰሩን አንስተን ሙሉ ለሙሉ እናሞቃለን ማለት ነው። ስለዚህ ይሄን ሼር ላርጋችሁ ብዬ ነው። አመሰግናለሁ።